አለሁ እግዚአብሔር ይመስገን። አለን። እሺ እሱ እኔ ክርስቲያን ነኝና ክርስቶስ በመሰቀሉ አላምንም እና እሱ አምላክ ነውም አልልም። ማለት አሁን ላይ ከአንተ በመማራቸው ትምህርቶች እና እኔ ማወቅ የምፈልገው ስለ እስልምና ሙሉ ጠቅለል ያለ ነገር ማወቅ እፈልጋለሁ። አየ መርሐባሽ። ኢስላም ብሎ ማለት ባጭሩ አምላክ በነቢያቶች በኩል ለሰው ዘር ሁሉ ይከተሉት ዘንድ የደነገገ ነው። ብቸኛው መለኮታዊ ሃይማኖት ነው። አምላክ አዳምን ገና ወደ ምድር ሲያወርደው ጊዜ ጀምሮ ቃል ኪዳን ገብቶለታል። ምንድነው የሰጠው ቃል ኪዳን ከተባለ አዳም ሆይ እኔ በአንተ ላይ እንዲሁም በአንተ ዘሮች ላይ የማወርደው አንድ ቅኑ መንገድ አለ። ያን ቅኑ መንገድ ከአንተም ከዘርህም የተከተለ ገነት ይገባል፣ ያን የካደና ያስተባበለ ደግሞ ወደ ገሃነም ይገባል ብሎ ይሄን አሳውቆት ነው የላከው። ያምንንም አምላክ አላህ ቃሉን ፈጸመ። ከአዳም ዘሮች ሁሉ በየዘመናቱ ነቢያት የሚባሉን እያስነሳ ለአዳም ቃል የገባውን ያንን እስልምናን ሃይማኖትን ቅኑውን መንገዱን አስተምሩ ብሎ ራእይ ያወረደላቸው። እነርሱም ያንን አስተምረው ሄዱ። ያም በእርሱና በሰው ልጆች መካከል ያቆመው ቃል ኪዳን ኢስላም ይባላል። አላህ ይህንን ለአዳም እንደነገረው ሲነግረን በሱረቱል በቀራ መጀመሪያው ገጽ ላይ አካባቢ ላይ ምን ይላል? ቁልና እህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናሪ ሁም ፊሃ ኻሊዱን አለ። በሉ ሁላችሁም ወደ ምድር ውረዱ አልኳቸው። ከዚያ በኋላም ማለት አዳምና ሔዋን ያንን ኃጢአት ከሰሩ በኋላ ወደ ምድር ሲያወርዳቸው ጊዜ ውረዱ አልኳቸው። ከዚያ ዝም ብሎ በከንቱ አወረዳቸው ወይ? አላወረዳቸውም በከንቱ። ነገር ግን ዳግም ወደ ገነት የሚመለሱበትን መንገድ አሳውቃቸው። ፈኢማ የእትየነኩም ሚኒ ሁደን አላቸው። ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ያ ቅኑ መንገዱ ኢስላም ነው። ፈመን ተቢዐ ሁዳየ ያን የእኔን ቅኑ መንገዴን የተከተለ ከአንተም ከዘርህም ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነርሱ ላይ ይህም በተከተሉ ሰዎች ላይ ምንም አይነት ፍርሃትና ሐዘን የለባችሁም፣ ዳግም ወደ ገነት ትመለሳላችሁ ነው። ወለዚነ ከፈሩ ወከዘቡ ቢአያቲና ነገር ግን ያንን ቅኑ መንገዴን የካዱ ከአንተም ከዘርህም እንዲሁም አናቅጾችን በነቢያቶች ላይ የማወርደውን ያስተባበሉ ኡላኢከ አስሓቡ ናር እነዚህ የእሳት ሰዎች ናቸው፣ የእሳት ጓዶች ይሆናሉ በቀጣዩ ዓለም። ሁም ፊሃ ኻሊዱን እነርሱም በእርሷ ውስጥ ዘውታሪዎች ናቸው። አላወረደው የመጀመሪያውንም ኪዳን በአዳም ላይ አወረደ አምላክ አላህ። ወለቀድ ዓሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ ከአንተ በፊት ወደ አዳም ኪዳኔንም በእርግጥ አውርጃለሁኝ አለ። ያ ማለት የመጀመሪያው የአላህን ኪዳን የተቀበለው አዳም ነው። የአላህ ኪዳን በእርሱና በፍጥረቱ መካከል ያደረገው ስምምነት ነው። ያም ምንድን ነው? ኢስላም ነው። ይህን ኢስላምን ተከተሉ የሚል ነው። ከእርሱ ውጭ ሌላን መንገድ አትከተሉ የሚል ነው። ይህን እንደተናገረ ለቀደሙት ነቢያት ሁሉ አላህ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን ያዘዝኩባቸውን ሃይማኖት ራሱን እያለ ይገልጽልናል። አየሽ የቀደሙትን ነቢያቶች ሁሉ እነ አብርሃም፣ እነ ሙሴን፣ እነ መሲሁን ይህን መንገድ ኢስላምን ተከተሉ ብሎ ነው ያዘዛቸው አምላክ አላህ። ኢስላም ብሎ ማለት ታዲያ ትርጉሙ ምን ማለት ነው ከተባለ አልእስቲስላሙ ሊላህ አንድና ብቸኛ ለሆነው ፈጣሪ መገዛት ማለት ነው። እርሱን በፍጹም ማምለክ ማለት ነው። በእርሱ ላይ ቅንጣት ሌላን አካል ሳናጋራ አላህ ስብሐነሁ ወተዓላ የመጀመሪያው ትእዛዝ ያደረገው ለነቢያቶች ሁሉ ቃሉን ሲገልጥላቸው እኔን ሰዎች እንዲያውቁና እኔን እንዲገዙ ብሎ ነው ያስተማረው። ፈዕለም አነሁ ላ ኢላሃ ኢለላህ ይላል። እወቅ የመጀመሪያው ልታውቅ የሚገባው ከእኔ ከአምላክ ከአላህ በስተቀር ሌላ አምላክ እንደሌለ ነው እያለ ይናገራል። ነቢያቶች ሁሉ ይሄንን ሰብከዋል። ኖህን ብንወስድ ምን አስተማረ ብለን ስናይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም እዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ አለ። በእርግጥም ኖህን ልኬዋለሁኝ አለ ወደ ህዝቦቹ። ኦኬ እሺ። አሁን እኔ ለምሳሌ እኔ ወደ እስልምና ሃይማኖት ብገባ ማለት የእስካሁኑ ኃጢአቴ ማለት ከና ኃጢአቴ ነው እንዴት ነው የምሆነው? በጣም ጥሩ ጥያቄ። አንድ ሰው ወደ እስልምና ሲገባ የመጀመሪያው የሚሰጠው የሚቸረው ነገር ከአምላኩ ምንድን ነው? ለኃጢአቱ ሁሉ ምህረት መደረጉ ነው። አላህ ይህን ቃል በቃል በቁርአን ላይ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረዋል። ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል አላህ።
ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል አለ። ይሽ የመጀመሪያ አምላክ አዛኝ ነውና አምላክ ሩህሩህ ነውና ያመፁት ባሪያዎች ካዱት ባሪያዎች ወደ እርሱ በሚመለሱ ጊዜ በምህረት ነው የሚቀበላቸው። በፍጹም ስላለፈው ማንነታቸው አያይባቸውም፣ በዚያ አይቀጣቸውም፣ አይጠይቃቸውም። ምህረት ነው የሚያደርግላቸው። አላህ ስብሐነሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። ከኃጢአት ንጹህ አድርጎ ነው አምላክ አላህ የሚቀበለው ብላቸዋል። ይህ ነው። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እኔ ምርለታለሁ ብሎ ቃል ገብቷል። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ ላሀ የቱቡ ዐለይህ ኢነ ላሀ ገፉሩ ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ ተመልሶ ራሱን ያስተካከለ ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁኝ፣ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ይናገራል። ስለዚህ አንድ ሰው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። ልክ ከእናቱ ሆድ እንደወጣ ሕፃን ልጅ ያለምንም ኃጢአት ይሆናል ማለት ነው። አመሰግናለሁ። እሺ እስልምና ለምን አትቀበይ? ምን ጥያቄ ቀረሽ? የቀረሽ ካለ እናስተናል። አይ የቀረኝ እንኳን የለም። ማለት እኔ ያለሁት አሁን አረብ ሀገር ነው እና ያው የቤተሰብ ነገር እነሱ ሙሉ ክርስቲያን ናቸው እና የዛ ነገር ትንሽ የሚስተካከሉ ነገር ስላለ ለዛ ነው። እሺ ደስ ባለሽ ጊዜ ትይዣለሽ፣ ግን ለቤተሰብ ማሳወቅ አይጠበቅባቸውም እኮ ስትሰልሙ። አንድ ሰው ሲሰልም ጊዜ እኔ ሰልሜያለሁ ብሎ ለቤተሰቡ መናገርን አምላክ አላህ መስፈርት አላደረገም። ይልቁንስ በአንቺና በእርሱ መካከል ብቻ ነው ይሄን ነገር ቃልሽን የምትሰጭው። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። አምላክ አላህ ሆይ ከአንተ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። እንዲሁም ደግሞ የላከው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የአንተ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ብሎ ሰውየው ለአምላኩ ለአላህ ይሄንን ከመሰከረ በቂ ነው። በእናንተና በሰዎች መካከል የግዴታ ለቤተሰብ ማሳወቅ አለባቸው አላለም አላህ ሱብሓነሁ ወተዓላ። እና ይህ ነው። እሱ መመለስ አይቀርም። አመሰግናለሁ። እሺ ጥያቄ ያለው ሰው መቀጠል ይችላል። እኔ የሆነ ጥያቄ እየጠየቁ ነበር ኡስታዝ። እሺ ጥያቄ ምንድን ነው? ጥያቄው እኛ የምንኖረው ሀገር ዳዋ ግሩፕ ያሉ ሰለፊ ያሉት ሰለፎች ለዳዋ ግሩፕ ቢዳ ነው ይላሉ። እንዴት ነው ይሄ? ግሩፕ የሚባል ነገር የለም ዲን ውስጥ የሰለፊ ብቻ ነው መንገዱ ይላሉ። እሺ ይላችሁ የዳዋ ግሩፕ ስትል ጊዜ ይህ 7 ቀን 40 ቀን እያሉ ስለሚወጡ ሰዎች ነው ወይንስ ዝም ብሎ ዳዋ አድርጎ ላድርግ ብሎ ስለሚወጣ ሰው? አይ እነሱ አይወጡም። ለ3 ቀን እያሉ አይወጡም። እዛ በቃ አይወጡም። ግን ግሩፕ ብሎ የሆነ አንድ ላይ ተይዞ እንትን ይሆናሉ። ግሩፕ አላቸው፣ ጀማ አላቸው። በፈለጉበት ጊዜ ዝም ብለው ሄደው ዳጋሉ እንጂ 7 ምናምን እያሉ የሚወጡ አይደለም። አይወጡም። መውጣትማ አይወጡም። እሺ እንዳልከው ከሆነ ጀማዓ መፍጠር ለዳዕዋ ይሄ ችግር የለውም፣ ይቻላል። ምንም ይህን የሚከለክል የቁርአንም ሆነ የሐዲስ ማስረጃ የለም። የዳዕዋ ግሩፕ ኑሯቸው ሰዎች ወደ አላህ ሰዎችን እንጣራለን፣ ወደ እስላም እንጣራለን ብለው ህብረት ማድረጋቸው ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ጀማዓ ነበሩ። ከዛ እየመረጡ ይልኳቸዋል ሰሃቦችን በየሀገሩ ሂድና ዛሬ አንተ አስተምር እያሉ ይልኳቸው። እሱ ላይ ምንም ችግር የለበትም። ሁለተኛ መውጣት አይቻልም። ዳዕዋ መውጣት ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ይልኳቸው ነበር። ሂድና ወጥተህ አስተምር ይላቸዋል። ማስረጃ
بعث رسول الله صلى الله عليه وسلم معاذا إلى اليمن فقال له يا معاذ إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه أن يشهدوا أن لا إله إلا الله فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم 5 صلوات في اليوم والليلة فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الزكاة تؤخذ من أغنيائهم فترد إلى فقرائهم فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم صوم شهر رمضان إلى آخر الحديث. ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦችን ለዳዕዋ ይልኳቸው ነበር። ከእነዚያ መካከል ለናሙናነት ያክል ተጠቅሰዋል በሐዲስ ላይ ሙዓዝ ብን ጀበልን ሙዓዝ ሆይ አሉት፣ ሂድ ዳዕዋ አድርግ ውጣ፣ ኢነከ ተእቲ ቀውመን ሚን አህሊል ኪታብ አሉት። ትንቢትን ሊነግሩት እንዳሉትም ይፈጸማል። ይህ አንዱ የነቢይነታቸው ማረጋገጫ ነው። ትንቢት ማለት የሩቅን ነገር ወይንም የነገን መናገር ማለት ነው አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው መካ ላይ ማነው መዲና ላይ ስለ ነገ ይናገሩ ነበረ፣ ስለ ሩቅ ይናገሩ ነበረ። እንዳሉትም ያ ነገር ተፈጽሞ ሰሃቦች ይመለከቱ ነበር። ከነዚያም መካከል አንደኛው እዚህ ሐዲስ ላይ የምናገኘው ነው። ምን አሉት? የመን ሂዳ ያቆም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ምን አሉት? አንተ ሙዓዝ ሆይ አንተ አሁን ወደ የመን ሂደህ ታስተምራለህ። በዚያም ላይ የምታገኛቸው ሰዎች አይሁዲዎችና ክርስቲያኖች የመጽሐፉ ሰዎች ናቸው አሉት። አያቸው እዛ ማን እንዳለ ያውቋል። እርሳቸው ነገሩት፣ ግን ነቢይ ናቸው እና አምላክ ለአንድ ነቢይ የሩቅንና የነገን ነገር ያሳውቀዋል። ኢነከ ተእቲ ቀውመን ሚን አህሊል ኪታብ አሉት። ፈልየኩን አወል ማ ተድዑሁም ኢለይሂ የሽሀዱ አን ላ ኢላሀ ኢለላህ አሉት። አደራ መጀመሪያ የምትጠራባቸው ነገር የመጀመሪያው ሊሆን የሚገባው ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም የሚለውና አሉት። እንዲሁም እኔ የአላህ መልእክተኛና ነቢይ መሆኔ ይህን ከታዘዙ አሉት በቀንና በሌሊት 5 ጊዜ ሶላትን መስገድ አላህ ግዴታ እንዳደረገባቸውም አስተምራቸው አሉት። አያችሁ፣ ይህን ከታዘዙህም ከገንዘቦቻቸው ከሀብታሞች ተወስዶ ለድሃዎች የሚሰጥ ዘካ ወይንም ምጽዋት የሚባል እንዳለባቸው አሳውቃቸው አሉት። ይህን ከታዘዙ በዓመት 1 ጊዜ የረመዳንን ወር መጾም እንዳለባቸው ይህ እንደተደነገገም አስተምራቸው አሉት። ይህን ከታዘዙ ሐጅ ማድረግ እንዳለባቸው አስተምራቸው አሉት። አያቸው አለ። ስለዚህ ሙዓዝ ሄደ ዳዕዋ አስተምሮ አድርጎ መጣ። እንዳለውም ሲሄድ ጊዜ ሙዓዝ መሰከረ። ሲሄድ ማንን አገኘ? ይሁዲዎችና ክርስቲያኖችን አገኛቸው። ያሰላም وهذا يدل على صدق نبوة النبي عليه الصلاة والسلام وأنه رسول حق من رب العالمين ይህ የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይነት የሚያሳይ ነው። ሳይሄዱ በፊት እዚያ ምን እንዳለ ያውቃሉ። የህዝቡን ማንነት፣ እምነቱን፣ ምንነቱን መርዓው ወዛቻን ይህ ነውና ወጥቶ ማስተማሩ የሚለው ከሆነ ችግር የለውም። ልክ እንዲሁ ህብረት መፍጠሩ የሚለው ችግር የለውም። ነገር ግን 7 ለ7 እያሉ ጊዜያቶችን መከፋፈል ልክ እንዲሁም ደግሞ እነዛ ሰዎች የእውቀት ባለቤቶች ሳይሆኑ ዝም ብለው ዳዕዋ እንዲያደርጉ መላካቸው ይሄ ተገቢ አይደለም። ለምሳሌ ዛሬ ሰውየውን ቶብት ይሉታል፣ ከሽሻ ቤት ይወጣል፣ ከጫት ቤት ምናምን ይቶብታል። ነገ ውጣና ዳዕዋ አድርግ ሂድ ይሉታል። ላ ይሄ ተገቢ አይደለም። هذا ليس من منهج أهل السنة والجماعة وليس من منهج السلف الصالح. منهج السلف الصالح منهج مبني على العلم والدليل وقتنا بمسرجة ላይ والبرهان የተገነባ ዛሬ ሰውን ተውበት ብሎ ነገ ሂድና ዳዕዋ ቆመህ ለህዝብ አስተምር። ይሄ ነቢያቶች መንገድ አይደለም፣ ሰሃቦች የሰለፎች መንገድ አይደለም። ታዲያ ምን ልንለው ነው የሚገባ ሰው ከተባለ ዛሬ ተውበት አይደል፣ ነገ ሂድና እውቀትን ቅሰም እንለዋለን። አላህን የተገዛ እውቀትን ይቀስማል። ወዛሻላ አይደል። ከዚያ በኋላ እውቀትን ከሸመተ በኋላ ይህ ሰው ለዳዕዋ ይወጣል። أما الجهال إذا قاموا للدعوة إلى الله سبحانه وتعالى فما يفسدونه أكثر مما يصلحونه. جاهل የሆነ ሰው አስተምራለሁ ብሎ ከወጣ ወይንም ከተነሳ ከሚያሳምረው ልክ የሚያበላሸው ይበዛል። አታይም? ዛሬ ላይ ምንም ያለ እውቀት ይገባሉ፣ ስለ አላህና ስለ መልእክተኛው መጥፎ ነገር ያለ እውቀት ሲናገሩ ታያላችሁ። ዳዕዋ ማድረግ ይቻላል እኮ ይላቸዋል። ለአንተ አይቻልም፣ እንዲህ አይነት ሰው አይቻልም። አላህና መልእክተኛውን በትክክል መግለጽ የማይችል ሰው፣ ኢስላምን በትክክል መግለጽ የማይችል ሰው ዳዕዋ አድርጋለሁ ብሎ ሲነሳ ጊዜ በሰዎች መካከል የዛኔ ብዙ ነገራቶችን ያበላሻሉ ማለት ነው። ዛሬ እኮ ጁምዓ ነው ይላል። ወላሂ በል ደጋን መስጂድ ዛሬ መስገድ የፈለገ ሰው መምጣት ይችላል። ኹጥባ الحمد لله الذي نشر في الكون دلائل وجوده وقدرته وأقام للعالمين براهين تدبيره وحكمته. نحمده حمدا يليق بكمال جلاله ووحدانيته، ونشهد أن لا إله إلا الله، ونشهد أن محمد رسول الله صلى الله وسلم عليه وعلى آله وصحبه ومن سار على دربه. أما بعد،
فيا عباد الله اتقوا الله ربكم وجعلوا الإيمان بالغيب يقينا في قلوبكم. بسم الله الرحمن الرحيم. ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون. يا أصحاب التيك توك لماذا تأتون؟ اشتياق الله شو ليلوش؟ السلام عليكم ورحمة الله وبركاته أستاذ. ኡስታዝ የኔ ጥያቄ እህቴና እኔ አንድ ላይ እያለን ድሮ ልጅ ነበርን እና እሷ ብር ነበራት፣ እኔ ታላቂ ናት እና ከዚ ትምህርት ቤት ስንሄድ ምናምን ሰርቃት ነበረ። ብር እየሰረኳት ትምህርት ቤት ሄጄ ማስቲካ ምናምን የምገዛበትን ሰርቃት ነበረ። ትልቅ ሆኜም እሷ ሱቅ ነበረ ሱቅ ነው የምትሰራው እና ከሱቅ ሳልነግራት የምፈልገውን ነገር ወስዳለሁኝ። ግን አሁን ላይ እሷ ኢትዮጵያ ነው ያለችው፣ እኔ አረብ ሀገር ነው ያለው። ዝም ብዬ ልክላታለሁ። እኔ ያኔ የወሰድኩባትን እያሰብኩ ሳልነግራት ግምቱን ባላውቅም ግን ዝም ብዬ ሰጣታለሁ። ይቻላል፣ ችግር የለውም። አንስቼብሽ ነው ብትያት ሌላ ችግር ሊፈጠር ስለሚችል ያንን አንቺ በስጦታ መልክ መስጠት ትችላለሽ። ያለብሽን ገንዘብ ችግር የለም። ሌላኛው ጥያቄ ደግሞ ወደኛ አሁን እንደ ባህል አድርገው ወደኛ ቤተሰብ እንዲ አንፈቅድ ምናምን ሲሉ ባለ ሊጋቡ እንዲተዋደው ሊጋቡ አንፈቅድም ሲሉ ተያይዘው ይጠፉና ከዛ በኋላ ሽማግሌ ተልኮ ኒካ ይታሰራል። ይሄ ነገር እንዴት ይታያል? አይቻልም፣ አይሆንም፣ አይቻልም፣ አይሆንም። በግንኙነት ላይ ከሆኑ ወዲያው ኒካ አይታሰርም። ቢያንስ ለአንድ ሀይድ እስከታይ ድረስ ተለያይተው ከዚያ በኋላ ነው ስላለፈው ተውበት ንስሐ አድርገው እንደ አዲስ ኒካ ቢታሰረው። አይሽ ወያኩም አለይኩም ሰላም ወረሕመቱላህ። አለይኩም ሰላም። አልሐምዱሊላህ። እንትን ነበረ ጥያቄ ነበረኝና እሺ እንትን ከዚህ በፊት ጠይቄ ነበረ። ዩኒቨርሲቲ ነው እና ያለሁት ማለት ነው። እዛ ገና ነበረ። አሁን እሁድ ነው ብቻ እሁድ ዕለት ይሁን ሰኞ ዕለት ገና ነበረ። አሁን ያለፈው አለ። እሺ እዛ ምግብ የምንበላው የኛ ታይማችን የዛን ቀን ጧት ላይ ሌላ ምግብ ነበርና የሚደረግልን በእነሱ ሰበብ ስጋ ተደረገ። ሙሉ ቀን ምሳም ሙሉ እራት ብቻ ነው የኛ ስጋና ጧትም ምሳም ስጋ ተደረገልን እና ሙሉ ሰው በላው። እንዴት ይታያል ይሄ? ለበዓል ተብሎ የተሰራ ምግብ እንዲሁም ደግሞ ለአምልኮ ተብሎ የተሰራ ምግብ አይቻልም። ከዚያ ውጭ ግን ኖርማል ምግብ ችግር የለውም። አንድ ክርስቲያን የሆነ ሰው ቁርስ ፉል ሰራና ጋበዛችሁ ወይም እንቁላል ሰራና ጋበዛችሁ ከበዓል ውጭ እና ለአምልኮ ተብሎ ከተሰራ ውጭ ኖርማል ምግብ የዛኔ ችግር የለውም። ነገር ግን ለአምልኮ ተብሎ የተሰራ ከሆነ በዓላቶችን አስመልክቶ የተሰራ ከሆነ እሱ አይፈቀድም። እሺ ስለዚህ ዩኒቨርሲቲ የበላ ነው ይሄ አይቻልም ነበር ማለት ነው። አመሰግናለሁ። መርሐባ ያ አማን ነው አለን አለን። አንድ ሁለት ጥያቄ ነበረች። እሺ ሱራ 378 ላይ ከሃዲዎችን የምናዘገያቸው ለበጎ ነገር ነው ብለው አስቡ፣ ኃጢአትን እንዲያበዙ ብቻ ነው ይላል እና ለእነርሱም ብርቱ ቅጣት አላቸው ደግሞ ይላል እና ከሃዲዎችን የሚያዘገያቸው ኃጢአትን እንዲጨምሩ ነው። ከዛም ደግሞ እሱ አዘግይቷቸው ከኃጢአታቸው ከተጨመረ በኋላ እንደገና ብርቱ ቅጣትም ደግሞ ሊቀጣቸው ነው። አያይዤ ሌላ ጥያቄ ጨርስሽ መልስልኝና ሌላ ክፍል ላይ ነው ሱራ ይህን መልስልኝና ሱራ 7 ላይ ያያይዤ ጥያቄ። በጣም ጥሩ። ኃጢአትን ያደርጋሉ እነሱ መልካምን ነገር ያደርገው፣ ነገር ግን ያን ኃጢአት የሚያደርጉት በማን ፈቃድ ነው? በራሳቸው ፈቃድ ነው።
الله سبحانه وتعالى سيناكر من على مسألة فمن شاء فليؤمن ومن شاء فليكفر على يفلق إيمان يفلق يكاد بلو نزع مرجع فكار ستواتشو النسم بفكاراتشو ኃጢአቶችን ያደርጋሉ ማለት ነው። አይ እሺ ሱራ 7:179 ላይ እንትን ይላል ምንድነው የሚለው? ከሰዎች እና ከአጋንንት ብዙዎችን ለገሃነም ፈጠርን ይላል። ለእነርሱም የሚያዩበት ዓይን የላቸውም፣ የሚያስተውሉበት ልብም የላቸውም ይላል። እንደገና ምንድነው የሚለው? በቃሌ ስለሆነ ነው ያዝኩት። አብሽር ከቻልክ ብትሰፍልኝ ደስ ይለኛል። ችግር የለውም። ምን ያህል መሰለህ እሱ ላይ ولقد ذرأنا لجهنم كثيرا من الجن والإنس لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام بل هم أضل أولئك هم الغافلون ولله الأسماء الحسنى فادعوه بها وذروا الذين يلحدون في أسمائه سيجزون ما كانوا يعملون وممن خلقنا أمة يهدون بالحق وبه يعدلون وقطعناهم في الأرض أمما يا لك والذين كذبوا بآياتنا سنستدرجهم من حيث لا يعلمون سأملي لهم من كيدي متين من الذي وتعالى ولقد ذرأنا لجهنم كثيرا من الجن እንደ አውጣልህ ነው የፈለከው? ከቅርታ ጋር አውጣልህ ነበር ወይስ ነገር? ደስ ይለኛል፣ በጣም ደስ ይለኛል። የሆነ ቅርታ ቢሆን እሱን 179 183 እና 186 አያይዘን ብናየው ደስ ይለኛል። እሺ ማን ነው ስልክ የያዘ ሰው አለ? ከቅርታ ጋር ያኛው ስልክን ትጨዋለህ። ቆይ አንዴ ሰው ላስገባልህ እና ከፍተናል። ፈታ በናብሽር እሺ ማን ነው መክፈት የምችል? ዛራ መክፈት ትችላለሽ? እሺ ጥያቄህን በዛ ላይ ጠይቅ። የሉም መሰለኝ ልጆች የሚያወጡ ስልኬን ከፍቱልን ደስ ይለኛል። ችግር የለውም። ጥያቄህን ጠይቀኝ፣ እኔ ያውቀዋለሁኝ በጭንቅላት። ጥያቄህን ጠይቅ። እሺ እዛ ላይ ብዙዎች ለገሃነምና ከጂኒዎችና ከሰዎች ብዙዎቹን ለእንትን ፈጠርን ይላል ለገሃነም። ከዛ 183 ላይ ደግሞ ምን ይላል? ለእነሱ ልጅና ገንዘብን እየሰጠን እናዘነጋቸዋለን ደግሞ ይላል። 186 ላይ ደግሞ የትኛው 180 እዛው ላይ 783 እና 186 ላይ ደግሞ ይላል አላህ ያጠመመውን ማንም አይመልሰውም፣ በኃጢአታቸው እንዲዋልሉ ይተዋቸዋል ይላል። እሺ እና እዛ ከላይ ጥያቄ ምንድን ነው? እሺ ከላይ ምን ብሏል? 179 ላይ ለገሃነምና ለገሃነም ፈጠናቸው ይላል። ብዙዎች ያ ብዙዎችን ለገሃነም ፈጠናቸው ጨርሰ። ከዚያ ምን አይነት ሰዎች ናቸው አለ ለገሃነም የተፈጠሩት? ጨርሰ። ለገሃነም የተፈጠሩት ሰዎች ደግሞ የሚኖራቸው ባህሪ ምን አይነት ነው? ዓይን አላቸው፣ ነገር ግን በዛ ዓይን አያዩም። ልብ አላቸው፣ በልባቸው ግን አያስተውሉም ማለት ነው። ምን ማለት ነው? ዓይን አላቸው አያዩም ማለት በቃ የሆነ በጎ ነገር ለማየት ዓይን የላቸውም። ልብ የላቸውም ደግሞ ሲል የሚያስተውሉበት ልብ የላቸውም ሲል ለምሳሌ ልብ የላቸውም ደግሞ ሲል የሚያስተውሉበት ልብ የላቸውም አለ። ጆሮም ልክ እንደዛው የሆነ ለምሳሌ ቁርአን ቢነገራቸው አይሰሙም። ለምንድነው ያ የሆነው? ሲፈጥራቸው ለጀሃነም ስለፈጠራቸው ማለት ነው። አላለም እንደስ ሲፈጥራቸው ለጀሃነም ስለፈጠራቸው አይደለም የሚለው አይልም እንደስ ይላል። ከላይ ስለሚል እኮ ነው አይልም እንደስ ሚላል መሰለህ። ወለቀድ ዘረአና ለጀሃነመ ይሄን የሆኑበት ምክንያት ፈጥራቸው እንዲስሉ አይልም። ሰው አያዳምጥ ሁሴን ፊት ነው ያለው። ሁሴን ማለት እያንዳንዱን የቁርአን ፊደል የሚያውቅ አውቀዋለህ። ገብቶሃል አይደለ? እያንዳንዱ ነው ማለት ነው። ከራስህ አትጨምር። ብዙ ጊዜ አውቃለሁ፣ በሌላ አካውንት አውቃለሁ። እኔ ጋር ስትመጣ ጊዜ ሙሉ ቁርአኑን ከሚያውቀው ሰው ጋር ነው የመጣኸው። ገብቶሃል አይደል? ይሄ ቁርአን ገና ቅድም ስትጨምር ጊዜ ጠፋብኝ እንደው ሀሳቡን ምናምን ስትል ሙሉ ሳነብልህ ነበረ። ይህንን ቁርአን ያዝኩት ዛሬ እንዳይመስልህ። ገና ህፃን እያለሁኝ 13 14 ዓመት እያለሁኝ ህፃን እያለሁኝ
ከሙሉ ከኢትዮጵያ እንደዚህ ተወዳድሬ አንደኛ ወጥቼበታለሁ። ሙሉን ሸምድጄ በጭንቅላቴ ሀገርህን ኢትዮጵያን ወክዬ ከዓለም ሂጄ ተወዳድሬ እልሃለሁ። እኔ ያለኝ ይሄ ቁርአን አቀራር እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ሰነድ አለኝ። ታውቃለህ፣ የእኔ አስተማሪ እያለ ነቢ ሰለላሁ ዐለይሂ ወሰለም ጋር ይደርሳል። ስለዚህ ሙሉ ቁርአን ከሚያውቁ ሰዎች ጋር ነው የምትመጡት። ሙስሊሞች ጋር ስትመጡ አንድ ነገር ልታውቁ የሚገባ ነገር። ስለዚህ አንዲት ነገር ፊደል ነገር አጭበረብራለህ እንዳትሉ። እንዲህ ስለሆነ ነው መጀመሪያ ላይ ያልከው። የለም አሁን ምን ይላል መሰለህ? ወለቀድ ዘረእና ሊጀሀነመ ከሲረን ሚነል ጅኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓሚ በል ሁም አضል ኡላኢከ ሁሙል ጋፊሉን አለ። ወለቀድ ዘረእና በእርግጥም ፈጠርን አለ ሊጀሀነም ለገሃነም ከሲረን ብዙዎችን ሚነልጅኒ ወልኢንስ ከጋኔንም ከሰዎችም አለ። አሁን ሰዎችንም ጋኔኖችንም ለገሃነም ነው የፈጠርኳቸው ቢል ይሄ ስተት ነበረ። ገብታችኋል አይደለ? ነገር ግን ከ የሚለውን አስምሩበት። ከ ወይንም እንደ አረበኛው ባዕድያ ትባላለች። ከሰዎችም ሚን ባዕድ ናስ ወሚን ባዕድ ልጅኒ ከዛሊክ ከሰዎችም ከጋኔንም ለገሃነም የሚሆኑ ሰዎች አሉ። ከጅኖችም ምን አይነት ናቸው የሚለውን በተመለከተ ባየህ በራሳቸው የስራቸው እባክህ አንዴ ልጨርስ ለመልስ አትቅድም። ሰዎችም አይደለም የሚለው እኮ ከሰዎችም ነው የሚለው እኮ ከሰዎችም ይኸውልህ ከሰዎችም የሚሆኑ አሉ ሳይሆን የሚለው ከሰዎችም ብዙዎቹን ከሰዎችና ከጅኞች ብዙዎቹን ለገሃነም ፈጠርን እንጂ የሚለው እንደሱ እኮ ነው ያልኩት። እንደሱ አይደለም። እኔም ከሰዎችም ከጅኖችም ነው ያልኩት እኮ። አሁን ያልከው ልንገርህ ምን መሰለህ? እንደሱ ብያለሁ አላልኩም። ከሰዎችም ከጅኖችም ይላል አላልኩም ብለህ ምን አልክ መሰለህ? እንደዛ ካልክ በኋላ የሚሆኑ አሉ ነው ያልከው። ግን እንደዛ ግን አይደለም የሚለው ያለ ቀጥሎ ሊነግርህ ነው። የሚሆኑትን ሊነግርህ ነው። ቆይ አዳምጥ። የሚሆኑት ምን አይነት ናቸው ከተባለ በራሳቸው ነፃ ምርጫ ፍቃድ ተሰጥቷቸው እነዚህ ሰዎች አልቀየር ቆይ አዳምጥ። ቀጣይ ሊመጣ ነው። እነዚያን ሰዎች አንተ ቅድም ልዘላቸው ይህ ምን አይነት ናቸው ብለህ እንደገና ቅድም ተናገርክ። ወታል አይደለ? ከሰዎችም ከጅኖችም አሉ ለገሃነም የተፈጠሩ ምን አይነት ናቸው የሚለውን ወይንም ደግሞ ለዚህ ለገሃነም የሚሆኑትን ሊገልጽልህ ነው፣ ሊያብራራልህ ነው። ምን አላቸው አላህ ሱብሓነሁ ወተዓላ? ለእነርሱ ልብ አላቸው ግን አያገናዝቡም፣ አይን አላቸው ግን አያዩም፣ ጆሮ አላቸው ግን አይሰሙም ማለት። ያ ማለት አምላክ አላህ ሱብሓነሁ ወተዓላ አይምሮ ሰጥቶሃል፣ ጆሮ ሰጥቶሃል፣ የምትሰማበት የምታገናዝብበት አይምሮ ሰጥቶሃል፣ የምታይበት አይን ሰጥቶሃል። ገብታችኋል አይደል? አምላክ አላህ ሱብሓነሁ ወተዓላ በነቢያት ላይ ያወረደውን ህግና ስርዓት ኢስላምን አንሰማም፣ አናይም፣ አንረዳም ብለው ራሳቸውን የዘጉ ሰዎች እነዚህ ወዴት እንደሚሄዱ አላህ እየተናገረ ነው። አየህ፣ ታዲያ እነዚህ ሰዎች በራሳቸው ነጻ ምርጫ ፈቃድ ተጠቅመው ገብታችኋል፣ ጆሮአቸውን ተሰጥተው አንሰማም እንዳሉ እየተናገረ ነው አላህ። የሚሰሙበት ጆሮ አላቸው፣ የሚያዩበት አላቸው። እንደ ውይይት እናድርገው። ይቅርታ ከተመቸ እንደ ውይይት ከሆነ ከመጽሐፍ ቅዱስም ልገባ ነው ማለት ነው። ኖ አይደለም። እንደዚሁ አንተ እያልከው ሳይሆን መጽሐፍም እገባለሁ። ውይይት ከሆነ ጥያቄ ከሆነ ታዳምጣለህ። መልስ ችግር የለም። ከፈለክ በዚህ መንገድ እናወራለን። ግን በመጽሐፍ ቅዱስም ላይ እገባለሁኝ። ከመጽሐፍ ቅዱስም እስክናገር ድረስ ታዳምጣለህ ማለት ነው። ከፍቼ እያሳየው መጽሐፍ ቅዱስ ነው። እንደ ውይይት እናድርገው እኮ የምልህ እንደ እየተደማመ እያወራን ቆይ ከመጽሐፍ ቅዱስም አመጣለኝ። እግዚአብሔር ሰዎችን ቀድሞ መጀመሪያ አጥምሞ እንደገና ነቢይ እንደሚልክላቸው ሂዱ እናስተምሯቸው እያለ ቀድሜ ግን እኔ አደነድናቸዋለሁ ብሎ እየተናገረ እናራሳየ። ፈርዖንን ምንድን ነው ያደረገው? ፈርዖንን ምን አደረገው መሰላቸው? እግዚአብሔር ንጽጽር ነው። አትረብሽ። ጣልቃት ግባ እስኪጨርስ ድረስ አዳምጠህ አታዳምጥም? ንጽጽር እናድርገው ብለሃል። አሁን ቤት አድርግና እስኪጨርስ አዳምጥ። እሺ እባክህ ዘም በል። ምንም ማድረግ አይቻልም። አዳምጥ እባክህ። ልጨርስ። ከሁለቱም ያነጻጸርኩ እንድነግርህ። ምክንያቱም አንተ በራስህ ጊዜ ንጽጽር እናድርገው ውይይት እናድርገው ብለኸኛል። ውይይት እናደርገዋለን። አታዳምጥም? ቤተናታንሳ እስኪጨርስ ድረስ እግዚአብሔር ምን አደረገ መሰላችሁ? መጽሐፍ ቅዱስ ላይ ኦሪት ዘጸአት ላይ ሙሴን ይጠራዋል። ሙሴ እኔ አንተን ወደ ፈርዖን ልልክህ ነው ይለዋል። ነገር ግን ምን አለው? ልቡን ግን አደነድነዋለሁኝ አለ። ቀድሞ ያደነድነውና ልቡን ሂድና ሙሴን አስተምር ይለዋል። እኔ ግን ልቡን አጸናለሁ አደነድናለሁ ብሎ ተናገረ። ስለዚህ እግዚአብሔር ቀድሞ ሰዎችን
አጥምሞ አደንድኗቸው ጨርሷል። የሚገርማችሁ ከመልካሞቹን ቀድሞ መጀመሪያ እንትን ብሎ መርጦ ጨርሷል። መልካም የሚሆኑትን ማለት ነው። ቦታቸዋል አይደለ? እንደዛ አድርጎ በራሷ ጊዜ ወርዳለች። እንደዛ አድርጎ እንትን ብለዋል። መጀመሪያ ያጠማቸዋል። ከዚያ በኋላ እንደገና ሄዶ ነብያቶችን ይልክላቸዋል። ከመልካሞችም እንዲሁ ቀድሞ መጀመሪያ ነው የሚመርጠው። የሚገርማችሁ ኤፌሶን ምዕራፍ 1 ቁጥር 4 ላይ ምናምን አካባቢ ላይ ምን ይላል? እኔ እነዚህን ዓለምን ሳልፈጥር በፊት ቀድሜ መርጫቸዋለሁ ብሎ ይናገራቸዋል። ተመርጠዋል ቀድሞ መልካሞቹ፣ መጥፎዎቹን ቀድሞ መጀመሪያ የተመረጡ ናቸው። ገብቷችኋል አይደለ? ይህ ነው እና ስለዚህ በዚህ መልኩ ነው እግዚአብሔር የሚያደርገው። አላህ ስብሐነ ወተዓላ እስከተባለ እንደዛ አይደለም። ነፃ ምርጫ ፈቃድ እዛው ሰጥቷቸዋል። አላህ ጆሮ ሰጥቻቸዋለሁ ግን እነዚህ ማየት አይፈልጉም አለ። አይን ሰጥቻቸዋለሁ ማየት አይፈልጉም። ጆሮ ሰጥቻቸዋለሁ መስማት አይፈልጉም። ልብ ሰጥቻቸዋለሁ መረዳትም አይፈልጉም ማለት። ታዲያ እነዚህ ሰዎች ወዴት ነው የሚሄዱት? ወደ ገሃነም ነው የሚሄዱት ያለውን ጥርጥር። ይህን ነው አላህ ስብሐነ ወተዓላ እየተናገረ ያለው። እሺ ጥያቄ ያለው ካለ መቀጠል ይችላል። አሰላሙ አለይኩም ወረህመቱላህ። ወአለይኩም ሰላም ወረህመቱላህ። እንዴት ነህ? ደህና ነህ? አልሐምዱሊላህ። ኢማም እንትን ማሙሙ ከኢማም ፊት መቅደም ይችላል? የሆነ እግሩ ምናምን እንትኑ ቦታ አሰጋገድ ምናምን ሳይሆን ቦታ አይቻልም። መቅደም አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም ከኢማሙ ተከትላቸው መስገድ እንዳለባቸው ተናግረዋል። ኢነማ ጁዒለ ልኢማም ሊዩእተመ ቢሂ አሉ። ኢማም መሪ የተደረገው ሊመሩበት ዘንድ ነው ብለዋል። ስለዚህ ኢማሙ ከፊት ይቆማል፣ ተከታዮች ከኋላ ነው የሚቆሙት። እኔ የምለው ካዕባ ላይ ግን የካዕባ ኢማም የቱ ጋ ነው የሚሆነው? እሱ ግራ ገብቶኝ ነው። እሱንም ላነሳልህ ነበር። የካዕባ ኢማም አይቀደምም። ብዙ ሰው የተቀደመ ይመስላቸዋል፣ እንደሱ አይደለም። ነገር ግን ካዕባ ላይ ያሉ ሰዎች እዛው በዙሪያው ክብ ሆነው ነውና የሚሰግዱት። ምክንያቱም ሁሉም ግዴታ የተደረገው ምንድነው? ወደ ካዕባ አቅጣጫ መዞር ነው። ገብተዋል አይደል? እነዚያ ከፊት ለፊት ያሉት ሰዎች ወደ ካዕባ ነው የሚዞሩት። ከእርሱ አቅጣጫ ከፊት ለፊት ያሉትም ማለት ነው ወደ ካዕባ ነው የሚዞሩት እንጂ ከኋላው ሄደው የሚቆሙ አይደሉም። እሱ ጋር በዓለም ዳርቻ ያለ ሰው ወደ ካዕባ ዞሮ እንዲሰግድ ታዟል። ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ብሏል። ፊትህን ወደ ካዕባ አቅጣጫ ዞረህ ስገድ ብለው ስለተናገረ ማለት ነው። ስለዚህ እነዚያ ሰዎች አልቀደሙትም። ኢማሙ ፊት አልገባኝም። ግን የቱ ጋ ነው እሱ ያለው? ማለት ካዕባው አጠገብ ሰዎች ዙሪያው ላይ ያለው እሱ ኢማሙ የቱ ጋ ነው ይሆን? እኔ እሱ ነው እንትን ያለኝ። የቱ ጋ ነው ያለው? ከካዕባው ፊት ለፊት ከሁላቸውም ቀድሞ ከካዕባው ፊት ለፊት የቆመው እሱ። እሺ መርሐባ በቃ እሺ። እሺ ጥያቄ ያለና? ወአለይኩም ሰላም ወረሕመቱላህ። እኔ ጥያቄ ሴት ልጅ በአካል ሳትኖር ማለት ነው። አሁን ሰለምቴ ሰው በአካል ሳትኖር ማዙንም ሽማግሌ ኖሮ ኒካ ማሰር ትችላለች ነው? ግዴታ እሷ በአካል መኖር አለባት? ችግር የለም። እሷ መገኘት አይጠበቅባትም። የእሷ ተወካይ እስከቀረበ ድረስ ኒካ ለማሰር እሷ ተወካይ እስከቀረበ ድረስ የእሷ መገኘት መስፈርት አይደለም። ወልይ የሌላትስ ማለት አሁን ሰለምቴ ከሆነች ወልይ ከሆነ በአካባቢ የሚገኝ ሸሪዓ ፍርድ ቤት ቃዲ ወኪል ይሆንላል። ነቢያችን ሰለላሁ ዐለይሂ ወሰለም አስልጣኑ ወልይን ሊመን ላ ወልይ ለሁ ብለዋል። ከቤተሰቧ ኒካ የሚያስርላት ወኪል የሌላት የአካባቢ የሚገኝ ሸሪዓ ፍርድ ቤት ቃዲ እሱ ወኪል ይሆናታል ብለው ተናግረዋል። እሱ ወኪል ሆኖ ያስርላታል። ከሌለ የአካባቢ ኒካ የሚያስር ቃዲ፣ ያ ከሌለ የመስጅድ ኢማም ወይንም ከዚያ በኋላ ማንኛውም ሙስሊም ኒካ ማሰር ይችላል። እሺ አሁን በአረብኛ ማዙን የሚሉት ማለት ምን ማለት ነው? ማዙን በአረብኛ ማዙን ማለት መጋበዝ እንደማለት ነው፣ መታደም እንደማለት ነው። እሺ ሃይማኖት ወይንም ከታች ማን ነበረች? ፊዮሪና አለሽ? እሺ ሃይማኖት ከላይ ሰላም፣ እንዴት ነህ? ሰላም። እሺ ጥያቄ አለ?
አይሰማም ድምጽ አይሰማም። የተወሰነ መቆራረጥ ጸባይ አለው። እሺ አሁንስ? አሁን ይሰማል። እሺ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? በእስልምና ጋብቻ ዝምድናን እስከ ምን ድረስ ነው የሚፈቅደው? እሺ አላህ በቁርአን ላይ ሲናገር በሱረቱል ኒሳ ላይ አስቀምጣቸዋል። حرمت عليكم أمهاتكم وبناتكم وأخواتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة وأمهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم وأن تجمعوا بين الأختين إلا ما قد سلف إن الله كان غفورا رحيما. በዚህ ቦታ ላይ አላህ ስብሐነ ወተዓላ የማይገቡ ሴቶችን ይጠቅሳቸዋል። አንድ ሰው ሊያገባቸው የማይችሉ ሴቶችን በመጀመሪያው ሲናገር ምን ይላል? ሑሪመት ዓለይኩም ኡመሃቱኩም እናቶቻችሁ በእናንተ ላይ እርም ተደረጉባችሁ ይላል። አንድ ሰው ሴት ልጅን የማይገቡ ሴቶችን ዘርዘር ሲባል ጊዜ የመጀመሪያው ሊዘረዝ የሚገባው አንድ ሰው በፍጹም የወለደችውን እናቱን ሊያገባ አይችልም። በፍጹም ገብቷችኋል? እናትነት በሁለት መንገድ ይገኛል በኢስላም። አንደኛ የወለደችህ እናት፣ ሁለተኛ የጥቢ እናት የሚባል ነገር አለ። ምናልባት አንተ ለምሳሌ ሕፃን ልጅ ሆነህ ከጎረቤትህ አንዲት ሴት ልጅ በወለደች ጊዜ አጥብታህ ከሆነ ያቺ ሴት ለአንተ የጥቢ እናት ትባላለች እና እርሷን ማግባትም አይፈቀድም በኢስላም። ወኡመሃትኩም ላቲ አርضዕነኩም ይላል። እነዚያን ያጠቧችሁን እናቶቻችሁንም እንዳታገቡ እያለ ይከለክላል። አንደኛ ነው። ወበናቱኩም አለቀጠሉ ልጆቻችሁንም እንዳታገቡ አለ። ልጅ ሲባል ጊዜ አንተ የወለድካትን ልጅ ሊሆን ይችላል። ልክ እንዲሁ ደግሞ ከዚያ በታች ያሉትን ሁላቸውንም ያጠቃልላል። ልጅህን፣ የልጅ ልጅህን ምናምን ሁሉ እንዳለ በፍጹም በዚያ ዘር ያሉትን ልጆችን ሴቶችን ማግባት አይቻልም። ወአኸዋቱኩም አለቀጥሉ እህቶቻቸውን ማግባት በፍጹም አይፈቀድም ማለት። እህትነት በኢስላም በሁለት መንገድ ይገኛል። አንደኛ የስጋ እህት፣ እሷን ማግባት በፍጹም ሐራም ነው፣ ክልክል ነው። ልክ እንዲሁ ደግሞ የጥቢ እህት፣ ቀደም እንዳልኩት ለምሳሌ ጎረቤት አንዲት ሴት አንተን አጥብታ ከሆነ ያቺ እናት ከእርሷ ጋር ያለችዋን ሴት ልጇን ማግባት አይቻልም። እሷ የጥቢ እህት ነችና እርሷን በፍጹም ማግባት አይፈቀድም ነው። ወዐማቱኩም አለቀጥሎ የአባትህን እህት በፍጹም ማግባት አይፈቀድም። ከዚያም በላይ ከፍ ያሉታል። ወኻላትኩም ወሑሪመት ዓለይኩም ኡመሃቱኩም ወበናቱኩም ወአኸዋቱኩም ወዐማቱኩም ኻላትኩም ልክ እንዲሁ የእናትህን ማን ነው አክስት በሚባለው እንደዚያ ማግባት አይፈቀድም። ወበናቱል አኽ የወንድምህን ሴት ልጅ፣ ወበናቱል ኡኽት የእህትህን ሴት ልጅ፣ ወኡመሃትኩም ላቲ አርضዕነኩም እነዚያን ያጠቧቸውንም እናቶቻቸውን ማግባት አይፈቀድም። ወአኸዋቱኩም ሚን ረዳዕ የጥቢ እህቶቻቸውንም ማግባት አይፈቀድም። ወኡመሃቱ ኒሳኢኩም ልክ እንዲሁ ደግሞ የሚስትህን እናት ማግባት በፍጹም አይፈቀድም። ወረባኢቡኩም ላቲ ፊ ሑጁሪኩም ምን ኒሳኢኩም ላቲ ደኸልቱም ቢሂን ልክ እንዲሁ ለምሳሌ አንዲትን ሴት አገባሃት አንተ፣ ያቺ ሴትዮ ከሌላ የወለደቻት ሴት ልጅ ትኖራለች እንበል። አንዲት ሴት አገባሃት አንተ፣ ከሌላ ወልዳ የመጣቻት ሴት ልጅ አለቻት። ያችን ማግባት አንተ አይፈቀድም። ፈኢን ለም ተኩኑ ደኸልቱም ቢሂን ፈላ ጁናሐ ዓለይኩም ወሐላኢሉ አብናኢኩም አለዚነ ሚን አስላቢኩም አን ተጅመዑ በይነ ልኡኽተይን እያለ ይናገራል። እህትማማቾችን ማግባት አይቻልም፣ እንዲሁም ከጀርባቸው የተገኙ ማናቸውም የእናንተን ያህል ልጆች ማግባት አይፈቀድም እያለ ይናገራል። እና እነዚህን ማግባት በፍጹም አይፈቀድም፣ ክልክል ነው። እሺ ያጎት ልጅ የአክስት ልጅ መጋባት ይችላል አይችልም? ይቻላል። ያጎት ልጅ ማግባት ይቻላል። እንዳንተ መጽሐፍ ይቻላል። በነገራችን ላይ በጠቅላላው ቀን ልንገርህ ብያ በእኛ ነው። አዎ መጽሐፍ ቅዱስ ላይ ያጎት ልጅ ማግባት ይቻላል። ምን ላይ ነው እንደሱ የሚል ቃል ያለ? ኦኬ አለ መጽሐፍ ቅዱስ ላይ። አንዴ ማን ነው ማሳየት የሚችል? በአላህ አንዴ እንትን ልል ነበር። አንተ ስልክህን አንተ ያኛው ስልክ የት ነው? መጽሐፍ ቅዱስ ነው። ያኛው ስልክ ያምጣ እስኪ።
የእኔ ስልክ ይዘዋል ኢብራሂም አንዴ የጁማ ሱረት ሻር ልወስድ ነው። ዛህራ ካለች ያስገባት እና ዛህራ እንዴ አሳይ የአጎት ልጅ ማግባት እንደሚቻል። ሙሴና አሮን የተወለዱት ሁላ የአጎትና የአጎት ልጆች ተጋብተው ነው የወለዷቸው። ሙሴና አሮን የአጎትና የአጎት ልጆች ናቸው። እሺ ዛህራ ወይ አውጭና ያሳያቸው። እሺ አንድ ጊዜ ሻር ልወስድ ነው። እሺ ታውቃለሽ አይደል ያለበትን? አይ አይ እሺ ላውጣላችሁ አንዴ። እሺ እሺ ቢስሚላህ አትልቁኝ አድሚኖች ካላችሁ አድሚኖች አላችሁ እየሰማሁሽ ነው። አይ አድሚኖች ነው ያልኩት። እሺ መጀመሪያ ኦሪት ዘኍልቍ ነንና ከዛ ወደ ቀጣይ እንሄዳለን። ዘኍልቍ 36 ኦኬ 36 ቁጥር 10 ይሄ ይታያል። እያየሁት ነው። እግዚአብሔር ሙሴን እንዳዘዘው እንዲህ የሰጼልኤል ሴት ልጆች አደረጉ። የሰጼልኤል ልጆች ማህላት እንትን ስማቸው በጣም ቲርጻ፣ ኤግላ፣ ሚልካ፣ ኖአ ከአባታቸው ወንድሞች ልጆች ጋር ተጋቡ ይላል። ከአባታቸው ወንድሞች ልጆች ጋር ተጋቡ። ይሄ የማን ነው? የእግዚአብሔር ነው ያዘዛቸው። እግዚአብሔር ሙሴን እንዳዘዘው እንዲህ የሰጼልኤል ሴቶች ልጆች አደጉ ማን አደረጉ። ከዛ እነዚህን ሴት ልጆቹን ከአባታቸው ወንድ ልጆች ጋር ተጋቡ ይላል። ይሄ እግዚአብሔር አዘው ማለት ነው። ስለዚህ የአጎትና የአክስት ልጅ መጋባት ይቻላል። ሌላ ደግሞ ሙሴና አሮን ደግሞ የተጋቡበትን ላሳይክ። ይሄ ዘጸአት ላይ ይገኛል። ኦሪት ዘጸአት ምዕራፍ 6 ላይ እንግባ ከቁጥር 20 ኦኬ ምዕራፍ አንበረምም የአጎቱን ልጅ አክዓድን አገባ፣ አሮንና ሙሴን ወለደችለት። የአንበረምም የህይወት ዘመን 137 ዓመት ነበር ይላል። ስለዚህ ሙሴና አሮን የተወለዱት የአጎትና የአክስት ልጆች ተጋብተው ነው። እስኪ ቆይ አታውርጀው ልየዋ እንዴ። ይሄ ኦሪት ዘጸአት ይታያል። ዘጸአት ምዕራፍ 6 ከቁጥር 20 ትንሽ ደቀቅ አድርጌዋ። እሺ አሁንም የተወሰነ እሺ እንደዚህ ይታያል። ይታያል። እያየሁት ነው። ያ ስድስት ላይ ነው አይደል? እንደሱም ያለቃል ያለ ዘጸአት ምዕራፍ 6 ኦሪት ዘጸአት ምዕራፍ 6 ከቁጥር 20 ላይ ያኛው ደግሞ ያልኩ ኦሪት ዘኍልቍ ምዕራፍ 36 ከቁጥር 10 ቆይ ይሄንም ላውጣልህ አንዴና ስክሪንሾት አድርገዋል። ዘኍልቍ